በዲኤምቪ አካባቢ የሪል ስቴት ገበያ ቀዝቅዟል ወይስ አሁንም መኖሪያ ቤት ለመግዛትና ለመሸጥ ጊዜው አመቺ ነው? በሪል ስቴት ዘርፍ ከ22 ዓመት ልምድ በኋላ ያስተዋልኩትን ላካፍላችሁ። እውነታው ሚዲያ ሙሉውን ታሪክ አይነግረንም። ሪል ስቴት የሚወስነው በአካባቢ ወይም በሰፈር ገበያ ነው። እያንዳንዱ ሰፈር የራሱ ባህሪና ልዩነት አለው። በአሁኑ ወቅት ተፈላጊ በሆኑ አካባቢዎች የሚገኙ ተመጣጣኝ ዋጋ የተተመነላቸው ቤቶች አሁንም ከፍተኛ የገዢዎችን ፍላጎት እያገኙ ነው። ገዢዎች በጥቂት ዓመት በፊት ከነበራቸው የበለጠ አማራጭ አላቸው። ይህ ማለት ደግሞ ስለ ዋጋ በመጠኑ ለመደራደር እድል ሊሰጣቸው ይችላል ማለት ነው። በተጨማሪም ቤታቸውን በተጠና መንገድ ለሽያጭ አዘጋጅተውና ተስማሚ ዋጋ ተምነው የሚያቀርቡ ሻጮች አሁንም በጣም ጥሩ ውጤት ማግኘታቸውን ቀጥለዋል። አብዛኛው ሰው ሲያደርግ የምታዘበው ትልቁ ስህተት ፍጹም የሆነ የገበያ ወቅት ይመጣል ብለው መጠበቃቸው ነው። ለመግዛት ሆነ ለመሸጥ ፍጹም ጊዜ ሚዲያዎች አይወስኑም። ይልቁኑ እንቅስቃሴውን የሚወስነው ከእርሶ የግል ፋይናንስና ግቦች ጋር ሲጣጣም ነው። ስለዚህ ነው ከአጠገቦ የአካባቢ ገበያ ጠንቅቆ የሚያውቅ የሪል ስቴት ባለሙያ መኖሩ ግድ የሚለው። እያንዳንዱ የሪል ስቴት ገበያ የራሱ ልዩነት አለው። የሚኖሩበት ሰፈር የገበያ ሁኔታ በሚገባ መረዳት በእውቀትና በራስ መተማመን የተደገፈ ትክክለኛ ውሳኔ እንዲወስኑ ይረዳዎታል። ቤቶ ያለውን ዋጋ ወይም የመኖሪያ አካባቢ በገበያ ውስጥ ያለውን ተፈላጊነት ለማወቅ ከፈለጉ ማርኬት ብለው መልእክት ይላኩልኝ። እኔም በአካባቢ ወቅታዊ የገበያ መረጃ በነፃ እልክልዎታለሁ።